ዜና በመጀመሪያም ዋና ዋና ዜና የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ፕሮፌሰር ብርሃኑ ነጋን አሰናብቶ አዲስ መሪ መምረጡን አስታወቀ። የኢራን አዲስ መሪ የሚመረጠው በሀገሪቱ ህዝብ እንጂ በዶናልድ ትራምፕ እንደማይሆን የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ተናገሩ። የተባበሩት አረብ ኤሚሬቶች እስራኤል እና ዩናይትድ ስቴትስ ከኢራን በገጠሙት ጦርነት ውስጥ መሳተፍ ባትፈልጉም ከሚፈጸሙባት ጥቃቶች ራሷን የመከላከል ህጋዊ መብት እንዳላት አስታወቀች። እስራኤል በሊባኖስ ላይ በፈጸመቻቸው ጥቃቶች ባለፈው ሳምንት ብቻ 394 ሰዎች መገደላቸውን የሀገሪቱ የጤና ሚኒስቴር አስታወቀ። ዜናው በዝርዝር የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ፕሮፌሰር ብርሃኑ ነጋን አሰናብቶ አዲስ መሪ መምረጡን አስታወቀ። ፓርቲው ዛሬ እሁድ ባካሄደው አስቸኳይ ጠቅላላ ጉባኤ አቶ ኢዮብ መሳፍንት የኢዜማ መሪ፣ አቶ ንጋቱ ወልዴ ምክትል መሪ ሆነው መመረጣቸውን በተረጋገጠ የፌስቡክ ገጹ ባሰራጨው መግለጫ አስታውቋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከግንቦት 2011 ጀምሮ የኢዜማ መሪ ሆነው ቆይተዋል። ፓርቲው ጉምቱን ፖለቲከኛ የተካው ለሰባተኛው ጠቅላላ ምርጫ እየተዘጋጀ በሚገኝበት ወቅት ነው። ሁለት አይነት የአመራር አወቃቀር ያለውን ፓርቲ ዶክተር ሙሉ ዓለም ተገኘ ወርቅ በሊቀመንበርነት ይመራሉ። አርበኞች ግንቦት 7 ይባል የነበረውን ጨምሮ 7 ፓርቲዎችን በማዋሃድ የተቋቋመው ፓርቲ በጠቅላይ ሚኒስትር አብይ አህመድ ካቢኔና በአዲስ አበባ ከተማ አስተዳደር ውስጥ ስልጣኖች ቢሰጡትም ባለፉት ዓመታት የገዛ አመራሮቹ ጥለውት ሲወጡ ታይቷል። አቶ አንዱዓለም አራጌና አቶ የሺዋስ አሰፋ ከ7 ዓመታት ገደማ በፊት የኢዜማ አመራር ሆነው ቢመረጡም በሂደት ፓርቲውን ጥለው ወጥተዋል። የቀድሞው የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ የቀድሞው የሴኔጋል ፕሬዝደንት ማኪ ሳል ለተባበሩት መንግስታት ዋና ጸሐፊነት በእጩነት መቅረባቸውን ደገፉ። ማኪ ሳል ያላቸው ልምድና ተአማኒነት የተባበሩት መንግስታትን በዚህ ወሳኝ ወቅት ለመምራት ጠንካራ እጩ ያደርጋቸዋል ብለዋል። ማኪ ሳል ቢመረጡ አፍሪካ በዓለም አቀፍ ውሳኔ አሰጣጥ ውስጥ የሚኖራትን ሚና ለማጠናከርና በተባበሩት መንግስታት መሰረታዊ መርሆች ላይ የተመሰረተ ዓለም አቀፍ ትብብርን ለማደስ አቅም እንደሚኖራቸው ሙሳ ፋኪ መሐመድ በኤክስ ባሰፈሩት የድጋፍ መልእክት ጠቁመዋል። የቀድሞው የሴኔጋል ፕሬዝደንት ማኪ ሳል ለተባበሩት መንግስታት ድርጅት ዋና ጸሐፊነት የታጩት በወቅቱ የአፍሪካ ህብረት ሊቀመንበር ቡሩንዲ ባለፈው ሳምንት ነበር። ዋና ጸሐፊው በተባበሩት መንግስታት የጸጥታ ጥበቃ ምክር ቤት አባላት የሚመረጡ ቢሆንም ድምፅን በድምፅ የመሻር መብት ያላቸው ፈረንሳይ፣ ዩናይትድ ኪንግደም፣ ቻይና፣ ዩናይትድ ስቴትስ እና ሩሲያ የመጨረሻ ውሳኔ ቁልፍ ሚና እንደሚኖረው የፈረንሳይ ዜና አገልግሎት ዘግቧል። በጸጥታ ጥበቃ ምክር ቤቱ ውስጥ 3 የአፍሪካ ሀገራት ማለትም ዴሞክራቲክ ሪፐብሊክ ኮንጎ፣ ላይቤሪያና ሶማሊያ አባላት በመሆናቸው ማኪሳል የተሻለ እድል ሊኖራቸው ይችላል ተብሎ ይታመናል። ከማኪሳል በተጨማሪ የቀድሞዋ የቺሊ ፕሬዝደንት ሚሼል ባቼሌትና የዓለም አቀፉ አቶሚክ ኃይል ተቆጣጣሪ ድርጅት ዳይሬክተር ጀነራል ራፋኤል ግሮሲ በእጩነት ቀርበዋል። አንቶኒዮ ጉተሬዝን የሚተካ አዲስ የተባበሩት መንግስታት ድርጅት ዋና ጸሐፊ የሚሾመው በመጪው ታህሳስ 2019 ነው። የኢራን አዲስ መሪ የሚመረጠው በሀገሪቱ ህዝብ እንጂ በዶናልድ ትራምፕ እንደማይሆን የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ተናገሩ። ውጭ ጉዳይ ሚኒስትሩ ኤንቢሲ ከተባለ የአሜሪካ የቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ፕሬዝደንት ዶናልድ ትራምፕ በኢራን ላይ ጦርነት በመጀመራቸው ይቅርታ ሊጠይቁ እንደሚገባ ተናግረዋል። ማንም በውስጥ ጉዳያችን ጣልቃ እንዲገባ አንፈቅድም። አዲስ መሪ መምረጥ የኢራን ህዝብ ኃላፊነት ነው ብለዋል። ዩናይትድ ስቴትስና እስራኤል በኢራን ላይ መጠነ ሰፊ ጥቃት ሲከፍቱ የሀገሪቱ መንፈሳዊ መሪ አያቶላ አሊ ሐሜኒ ከተገደሉ በኋላ ትራምፕ ተተካያቸው ሲመረጥ ሚና ሊኖረኝ ይገባል ብለው ነበር። አዲሱን መሪ የመምረጥ ኃላፊነት የተጣለበት የባለሙያዎች ምክር ቤት ዛሬ እሁድ ውሳኔ ላይ መድረሱን ይፋ አድርጓል። የምክር ቤቱ አባል ሞህሴን ሄዳሪ ምክር ቤቱ ተስማሚ እጩ ማን እንደሚሆን መወሰኑን ቢናገሩም ማንነቱ ይፋ አልተደረገም። እስራኤል ማንም ይሁን ማን የአያቶላ አሊ ሐሜኒን ተተኪ ላይ ጥቃት እንደምትፈጽም ዝታለች። ይህ ዶይቸ ቬለ ነው። የተባበሩት አረብ ኤሚሬቶች እስራኤልና ዩናይትድ ስቴትስ ከኢራን በገጠሙት ጦርነት ውስጥ መሳተፍ ባትፈልግም ከሚፈጸሙባት ጥቃቶች ራሷን የመከላከል ህጋዊ መብት እንዳላት አስታወቀች። የሀገሪቱ ውጭ ጉዳይ መስሪያ ቤት ዛሬ እሁድ ይፋ ባደረገው መግለጫ ኢራን ከ1400 በላይ ድሮኖች ወደ ተባበሩት አረብ ኤሚሬቶች ማስወንጨፏን ይፋ አድርጓል። ከድሮኖቹ አብዛኞቹ ቢከሽፉም 80 ማምለጣቸውንና በሲቪል ሰዎች ላይ ሞት ወይም የአካል ጉዳት መድረሱን መግለጫው ይጠቁማል። ከድሮን በተጨማሪ ኢራን ካስወነጨፈቻቸው 238 ባሊስቲክ ሚሳይሎች 15 ባህር ላይ ሲወድቁ 2ቱ በተባበሩት
አረብ ኤሚሬቶች ማረፋቸውን፣ ሌሎቹ መክሸፋቸው ተገልጿል። ኢራን በኩዌት ዓለም አቀፍ አውሮፕላን ማረፊያ የሚገኝ የነዳጅ ማጠራቀሚያና የባህሬን የውሃ ማጣሪያ ላይ ዛሬ እሁድ ጥቃት ፈጽማለች። ጥቃቶቹ 9 ቀናት ባስቆጠረው ጦርነት ሲቪል መሠረተ ልማቶች ወደ ኢላማነት እንዳይቀየሩ አስግቷል። ኢራን ቀደም ብላ እስራኤል በነዳጅ መሠረተ ልማቶች ላይ ጥቃት እንደፈጸመች አስታውቃለች። እስራኤል በኢራን የነዳጅ ማምረቻ ላይ ከፈጸመችው ኃይለኛ ጥቃት በኋላ ተሂራን በወፍራም የሚያንቅ ጥቁር ጭስ መታፈኗን ነዋሪዎች እንደተናገሩ ሪውተርስ ዘግቧል። የዛሬው መጠነ ሰፊ ጥቃት የጦርነቱ አደገኛ አዲስ ምዕራፍ እንደሆነ የገለጹት የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባግሄ ጥቃቱ የጦር ወንጀል ሊሆን እንደሚችል ከሰዋል። ቃል አቀባዩ የነዳጅ ማጠራቀሚያዎችን ኢላማ በማድረግ አጥቂዎቹ አደገኛ ቁሳቁሶችና መርዛማ ንጥረ ነገሮች ወደ አየር በመልቀቅ ሲቪሎችን እየመረዙ አካባቢን እያወደሙና ሕይወትን በከፍተኛ ደረጃ አደጋ ላይ እየጣሉ ነው ሲሉ በኤክስ ጽፈዋል። የእስራኤል ጦር ቃል አቀባይ ሉቴናንት ኮሎኔል ናዳቭ ሾሻኒ የነዳጅ ማጠራቀሚያዎቹ ለባልስቲክ ሚሳይል የሚያስፈልገውን ግብዓት ማምረት ወይም ማከማቸትን ጨምሮ የኢራንን ጦርነት ለማፋፋም ጥቅም ላይ እየዋሉ ነበር ሲሉ ለጋዜጠኞች ተናግረዋል። የጦር መኮንኑ እንደሚሉት ጥቃት የተፈጸመባቸው የነዳጅ ማጠራቀሚያዎች ሕጋዊ ወታደራዊ ኢላማዎች ናቸው። የአረብ ሊግ ዋና ጸሐፊ አህመድ አቡጋይት በበኩላቸው ኢራን በገልፍ ሀገሮች ላይ የፈጸመቻቸውን ጥቃቶች ግድ የለሽ ሲሉ ኮንነዋል። ዋና ጸሐፊው ከፍተኛ ስልታዊ ስህተት ያሉትን ጥቃት ኢራን እንድታቆም አረብ ሊግ ዛሬ ባካሄደው አስቸኳይ ስብሰባ ላይ ጥሪ አቅርበዋል። በማዕከላዊ እስራኤል በኢራን ጥቃት ምክንያት በተከሰተ ፍንዳታ 6 ሰዎች በፍንጥርጣሪ ስለቶች ጉዳት እንደደረሰባቸው የአደጋ ጊዜ ሰራተኞችን ዋቢ አድርጎ የፈረንሳይ ዜና አገልግሎት ዘግቧል። እስራኤል በሊባኖስ ላይ በፈጸመቻቸው ጥቃቶች ባለፈው ሳምንት ብቻ 394 ሰዎች መገደላቸውን የሀገሪቱ የጤና ሚኒስቴር አስታወቀ። በእስራኤል ጥቃቶች ከተገደሉት መካከል 83 ሕፃናትና 43 ሴቶች እንደሚገኙበት የሊባኖስ የጤና ሚኒስትር ራቃ ናስራዲን ተናግረዋል። 9 የህይወት አድን ሰራተኞች ጭምር መገደላቸውን የገለጹት ሚኒስትሩ በሕክምና እርዳታ አቅራቢዎችና አምቡላንሶች ላይ የሚፈጸሙ ጥቃቶችን አውግዘዋል። በደቡባዊ ሊባኖስ ዛሬ እሁድ ማለዳ ብቻ ቢያንስ 15 ሰዎች መገደላቸውን የሀገሪቱ የጤና ሚኒስቴር ይፋ አድርጓል። የጥቃቱ ሰለባዎች ሲር አልጋልቢያ ከተማ ናባቲያህ የተባለ አካባቢ ነዋሪዎች እንደሆኑ የጀርመን ዜና አገልግሎት የጸጥታ የመረጃ ምንጮችን ዋቢ አድርጎ ዘግቧል። በዘገባው መሰረት የእስራኤል ጥቃት ከሊታኒ ወንዝ በስተደቡብ የሂዝቦላህ ታጣቂዎች ከሲቪል ሰዎች ተቀላቅለው ይንቀሳቀሱባቸዋል በተባሉ አካባቢዎች ላይ ያነጣጠረ ነው። እስራኤል በቤይሩት በሚገኝ ሆቴል ላይ በፈጸመችው ሌላ ጥቃት 9 ሰዎች መገደላቸውን ሊባኖስ ገልጻለች። የእስራኤል ጦር ጥቃቱ በኢራን አብዮታዊ ዘብ የውጭ ሀገራት ክንፍ በሆነው የቁድስ ኃይል አዛዦች ላይ ያነጣጠረ እንደነበር አስታውቋል። የእስራኤል ጦር በደቡባዊ ሊባኖስ 2 ወታደሮቹ በውጊያ ላይ ሳሉ መገደላቸውን ዛሬ እሁድ ይፋ አድርጓል። እስራኤል ከሂዝቦላህ ውጊያ ከገጠመች ወዲህ ወታደሮቿ መገደላቸውን ስታስታውቅ ያሁኑ የመጀመሪያ ነው። በጦርነቱ የሊባኖስ መንግስት 454,000 ሰዎች መፈናቀላቸውን እንደመዘገበ የሊባኖስ የማህበራዊ ጉዳዮች ሚኒስትር ሃኔን ሰኢድ ትላንት ቅዳሜ ተናግረው ነበር። ሊባኖስ፣ እስራኤልና ዩናይትድ ስቴትስ ከኢራን ወደ ገጠሙት ጦርነት ተጎትታ የገባችው ባለፈው ሰኞ ሂዝቦላህ ወደ ሰሜናዊ እስራኤል ሮኬቶች ማስወንጨፉን ተከትሎ ነበር። ኢራን ቅዳሜ ለእሁድ አጥቢያ ዲፕሎማቶችና የኤምባሲ ሰራተኞችን ጨምሮ 117 ኢራናውያንን ከቤይሩት በሩሲያ አውሮፕላን እንዳስወጣች አንድ የሊባኖስ ከፍተኛ ባለስልጣን ለፈረንሳይ ዜና አገልግሎት ተናግረዋል። ኢራን እርምጃውን የወሰደችው ባለፈው ሐሙስ ሊባኖስ የኢራን አብዮታዊ ዘብ በሀገሯ ምንም አይነት እንቅስቃሴ እንዳያደርግ ማገዷን ተከትሎ ነው። የሂዝቦላህ ዋነኛ ደጋፊ የሚባለው የኢራን አብዮታዊ ዘብ ላይ ጫና ለማሳደር ሊባኖስ ወደ ግዛቷ የሚገቡ ኢራናውያን ቪዛ ማግኘት እንደሚኖርባቸው የሚያስገድድ ቅድመ ሁኔታ አስቀምጣለች። ሩሲያ ፖልታቫ በተባለ የዩክሬን ማዕከላዊ ግዛት የሚገኙ የጋዝ ማምረቻዎችን ለ2 ቀናት መደብደቧን የሀገሪቱ የኢነርጂ መስሪያ ቤት አስታወቀ። ኖፍቶጋዝ የተባለው መስሪያ ቤት በድብደባው የጋዝ ማምረቻዎቹ ላይ ጉዳት መድረሱን አረጋግጧል። ኖፍቶጋዝ ዛሬ እሁድ ባሰራጨው መግለጫ እንዳለው የተወሰኑ ወሳኝ መሠረተ ልማቶች ተዘግተዋል፣ ጉዳትና ኪሳራ መድረሱም ሪፖርት ተደርጓል። የዩክሬን ዋና የጋዝ ማምረቻዎች በፖልታቮ ግዛትና ከሩሲያ በሚዋሰነው ካርካይቭ ግዛት እንደሚገኙ ሬውተርስ ዘግቧል። የዩክሬን ፕሬዝደንት ቮሎዶሚር ዜሌንስኪ ከኔዘርላንድስ ጠቅላይ ሚኒስትር ሮብ የተንጋርት ከተወያዩ በኋላ በጋራ የጦር መሳሪያ ስለማምረት መወያየታቸውን ገልጸዋል። በሁለቱ አገሮች ውይይት በተለይ ሩሲያ የምትጠቀምባቸውን ኢራን ሰራሽ ድሮኖች በመከላከል ረገድ ዩክሬን ያላት ልምድ ትኩረት ሰጥቶታል። ይህ ዶይቼ ቬለ ነው።
ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ፕሮፌሰር ብርሃኑ ነጋን አሰናብቶ አዲስ መሪ መምረጡን አስታወቀ። የኢራን አዲስ መሪ የሚመረጠው በሀገሪቱ ህዝብ እንጂ በዶናልድ ትራምፕ እንደማይሆን የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ተናገሩ። የተባበሩት አረብ ኤሚሬቶች እስራኤልና ዩናይትድ ስቴትስ ከኢራን በገጠሙት ጦርነት ውስጥ መሳተፍ ባትፈልግም ከሚፈጸሙባት ጥቃቶች ራሷን የመከላከል ህጋዊ መብት እንዳላት አስታወቀች። እስራኤል በሊባኖስ ላይ በፈጸመቻቸው ጥቃቶች ባለፈው ሳምንት ብቻ 394 ሰዎች መገደላቸውን የሀገሪቱ የጤና ሚኒስቴር አስታወቀ። ዜናው በዚሁ አበቃ። ጤና ይስጥልኝ።